ነገሥተ ምድር ሰብሕዎ ወዘምሩ ለአምላክነ። እግዚአብሔር ስለፈቀደ ብቻ አይደለም በዓለም ላይ ሁሉም የሚከናወነው። አንዳንድ ሰው እንደሱ ይላል። አይደለም፣ እግዚአብሔር ሳይፈቅደው የሚከናወናል። ሳይፈቅደው፣ ምክንያቱም ሰጥቶናል። እግዚአብሔር ለእኛ ኃላፊነት የራሳችን ነፃ ፈቃድ አለ። እግዚአብሔር አንዱ አንዱን እንዲገድለው ፈቃዱ አይደለም። አንዱ አንዱን በመርዝ እንዲደፋው ፈቃዱ አይደለም። አንዱ አንዱን ጨርቁን ቆርጦ እንዲያስጠለቁልበት እግዚአብሔር ፈቃዱ አይደለም። አንዱ የአንዱን ስም እንዲያጠፋ እንዲያጠለጥለው ፈቃዱ አይደለም። እግዚአብሔር ያውቃል። አዎ ያውቃል። ለምን ዝም አለ? ያንተ ነፃ ፈቃድ ነው። ያንተ ነፃ ፈቃድ ነው። አቅርቦላ ልጅን ወደ ፈለግከው ስደድ ነው። ዓለም የምትመራው በሁለት ፈቃድ ነው። የእግዚአብሔር ነፃ ፈቃድ አለ፣ የሰው ነፃ ፈቃድም አለ። እግዚአብሔር መልካም ነገር ነው የሚፈቅደው፣ ክፉ ነገር አይፈቅድም። ለክፉ ነገር ፈቃድ አይሰጥም። እግዚአብሔር ሳጥናኤል ሰይጣን እንዲሆን አልፈቀደም። በራሱ ፈቃድ ነው ሰይጣን ይሆን። አንድ ሰው መናፍቅ እንዲሆንም እግዚአብሔር አይፈቅድም። በራሱ ፈቃድ ነው መናፍቅ እንዲሆነው። ፈልጎ ነው፣ ወዶ ነው። አያውቅም ማለት ግን አይደለም፣ ያውቃል። አይፈቅድም። እግዚአብሔር ፈቃዱ አይደለም። የኛ ነፃ ፈቃድ አለ። መጠንቀቅ አለብን። ወይ ጥርግ አድርገን አላመንን፣ ወይ ጥርግ አድርገን አልካድን። በየዋህነት ቢሆን ይጠብቀናል። እናውቃለን እንላለን። የጥንቃቄ ጉድለት አለብን። በጣም ዝርክርኮች ነን። በብዛት ዝም ብለን ነው እግዚአብሔር ያውቃል ነው ምንለው። ተውባ ከገብርኤል አለ ነው ምንለው። አይደለም፣ እንደሱ አይደለም። የእኛን የቤት ስራ መስራት አለብን። ያጠኑት ጥናት በጣም ስለገረመኝ ነው። እኔ ለምንድነው ሰው በአደጋ ጊዜ የአደጋ ጊዜ መውጫን ተጠቅሞ የማያመልጠው የሚለውን ጥናት ሲያጠኑ ስለ አደጋ ያለው ግንዛቤ አናሳ ስለሆነ ነው ይላል። ሁለተኛው አደጋው ድንገታዊ ነው፣ ቅጽበታዊ ነው። ሰዎች ስለሆነን እንደነግጣለን። ስለምንደነግጥ የአደጋው ሰለባ እንሆናለን። ቶሎ መረጋጋት አንችልም፣ ስለምንደነግጥ ነው። ትክክል ነው። አሁን እግዚአብሔር ያምጣውና እዚህ መካከል ላይ አንድ ነገር ዱዋ ቢል እኮ የመጀመሪያው ሯጭ እኔ ነኝ። እንደምናገረው ቀላል አይደለም። ወደ ውስጥ ገብቼ ምዕመናን ጥቅጥቅ ያዙ ልል ይችላል። ውስጥ ከገባው በኋላ ማለት እንደምናወራው ጀግና አይደል። ይሄ የሆነ ነገር ሲፈጠር መጀመሪያ የምንሰጠው ሪያክት የምንመልሰው ምላሽ ሰው ስለሆነ ደረግጣል። ትክክል ነው። ይሄ ተፈጥሮ ነው። ግን ቶሎ ብሎ ደግሞ መረጋጋት ያስፈልጋል። ሰዎች ስለሆነ ለአደጋው የምንሰጠው ምላሽ ዘግይቶ ነው የሚሆነው። ወዲያው መመለስ አንችልም። ድሬዳዋ ላይ የዛሬ ምናምን ዓመት የጎርፍ አደጋ ተከስቶ በነበረ ሰዓት መላው ዓለም ያለቀሰ ጊዜ ማለት ነው። አንድ መንደር ሙሉ ለሙሉ ያለቀበት አዲስ ከተማ የሚባል መንደር ማታ አይተናቸው መንደሩ ጠዋት ስንነሳ ሙሉ ለሙሉ መንደሩ የለም። ሰዎቹ የሉም፣ የቱም የሉም። በጣም ከባድ አደጋ ነው። ሕፃናት፣ አረጋውያን፣ እናቶች በዚህ ላይ ደግሞ ልክ እንደናንተ በእንግድነት ድሬዳዋ ከተማ ላይ ነበሩ። ሆቴል ተከራይተው ያረፉ ማንነታቸው ያልታወቁ ብዙ ሰዎች ሞተዋል። በርካታ ሰዎች አልቀዋል። እኔ በቦታው ነበር። ከሌሊቱ 6 ሰዓት 7 ሰዓት አካባቢ ነው ጎርፍ የመጣው። ሌላ ቦታ ዘንቦ ድሬዳዋን አጥለቀለቃት። ከተማው በሙሉ ጨለማ ነበር። በእንቅርት ላይ ጆሮ ደግፍ እንደሚባል በኋላ ላይ በተጠና ጥናት ሰው ያለቀው በአብዛኛው ጎርፉ መጥቶ እየተጫጫዋ ሰው ሲወጣ ከተማው ጨለማ ስለነበረ ይሮጥ የነበረው ጎርፉ ወደሚመጣበት አቅጣጫ ነበር። ሰው ጎርፉን ሄዶ ነው የተቀበለው ማለት ነው። ጨለማ ወዴት እንደሚሄድ
እየሮጠ ወደ ጎርፉ ነው ሄደው ማለት ነው። ምናልባት ከተነሳበት ቦታ ጀምሮ ወደ ኋላ ቢሮጥ ኖሮ ላይደርስበት ሁሉ ይችል ነበር። የእግዚአብሔር ፈቃዱ እንዳለው ነው ማለት ነው። ወደ ጎርፍ ብዙዎቻችን ለዚህ ከድጡ ምንድነው ይባላል በውር ድንብር እንሸሻለን ስንል መከራ ውስጥ አንዳንድ ሰዎች እኮ አሉ ቤት ውስጥ ይበሳጩና አረቄ ቤት ይሄዳል። በጣም ይገርም። ቤት ውስጥ ተበሳጭቷል። ከዛ ያለው ግን አረቄ ቤት ምንድነው ስትለው በቃ ንዴቴን ለማስታገስ ሌላ ነገር ውስጥ ነው ያለው። አረቄ ንዴት አይበርድ፣ በጫት ንዴት አይበርድ። በማኩረፍ አንዳንዱ በቃ ከዚህ በኋላ እኔ እንደው ጴንጤ ሆኛለሁ አንዳንዱ የሆነ ሰው ሰላም ሳይለው ቀርቶ ይውላል። ብስጭት ለማብረድ በራሱ ደም በደም አይበዛም። ብስጭት ለማብረድ ሌላ ነገር ውስጥ የሚገቡ ሰዎች አሉ። የውር ድንብር ማለት ለአደጋው የምንሰጠው ይሄ ሪአክት ምላሽ ሰው ስለሆነ አደጋው ቅጽበታዊ ስለሆነ በዚህ ምክንያት የአደጋ ጊዜ መውጫዎችን አንጠቀምም። ሰዎቹ ናቸው ያጠኑት ጠበብቶቹ። ሁለት ሶስተኛው በአደጋ ጊዜ የአደጋ ጊዜ መውጫዎችን ማንጠቀምበት ምክንያት የአደጋ ጊዜ መውጫውን አለማወቅና በአግባቡ አለመጠቀም ነው። አሁን በአይሮፕላን እንኳን ስንሄድ ያሳዩናል። መብራት ቢጠፋም ብርሃን አለው። የአደጋ ጊዜ መውጫ ምልክቶች አሉ። ማንም ሰው አያየውም። እሱ የአደጋ ጊዜ በለመድነው በር ለመውጣት ነው የምንሞክረው እንጂ ያን በር አናስታውሰው፣ አናቀውም የት እንዳለም ማለት ነው። አሁን እዚህ ተሰብስበናል። የአደጋ ጊዜ መውጫ አደጋ ቢፈጠር የአደጋ ጊዜ መውጫ አለ፣ ኢመርጀንሲ ኤግዚት የሚላል ግን መኖር አለበት ብላችሁ ታስባላችሁ? አዎ፣ ጥርጥር ውስጥ እንዳትገቡ። ራሷ ቤተክርስቲያን የአደጋ ጊዜ መውጫ ነች። ራሷ የአደጋ ጊዜ ማምለጫ ነች። የአደጋ ጊዜ መውጫ ላይ ሆነን የአደጋ ጊዜ መውጫ እንፈልግ። ራሷም የአደጋ ጊዜ መውጫ ነች ቤተክርስቲያን። ለስጋ ተጎድተን ነፍሳችንን የምናተርፍባት መጠጊያችን ስለሆነች ማለት ነው። የዚህ ቤተክርስቲያን ልጆች ያደረገን አምላካችን ክብር ምስጋና ይግባው። በእውነት እኛ ቀላዋጮች ስላልሆነን ማለት ነው። አመስግኑት፣ በደንብ አመስግኑት እግዚአብሔር። እነዚህን ሶስቱን ወደ መንፈሳዊ ህይወታችን እናምጣቸው። ይሄ ወደ መንፈሳዊ ህይወታችን ሲመጣ ምን ማለት ነው? የአደጋ ጊዜ መውጫ የሚለውን የፈተና ጊዜ መውጫ ወይም ማምለጫ ወይም መጽናኛ ልንለው እንችላለን። በክርስትና ህይወት ፈተና አለ። በክርስትና ህይወት ውጣ ውረድ አለ። ተጓዦች ልክ እንደ እስራኤል ዘስጋ ማለት ነው። እኛ እስራኤል ዘነፍስ ነን። ያቋረጡት ብዙ ሺህ ኪሎ ሜትር አለ። ብዙ ውጣ ውረድ አለ። በረሃው አለ፣ ጊንጦ አለ፣ ድባቡ አለ፣ የኤርትራ ባህር አለ፣ የፈርዖን ወታደሮች አሉ። ዝም ብለው አይደለም ተነስተው ከግብፅ ከነዓን የገቡት። ብዙዎቹ አልቀዋል። ጥርጥር ነበር፣ ክህደት ነበር፣ በመሪዎቻቸው ላይ ማጉረምረም ነበር፣ መራብ ነበር፣ መጠማት ነበር። ተሰነካክለው የቀሩ ብዙዎች አሉ። ተጓዦች ነን እኛ፣ ተጓዦች ነን። በእያንዳንዷ ሰከንድ እየተጓዝን ነው። በእያንዳንዷ ሰከንድ ማለት ነው። በእያንዳንዷ ሰከንድ መሰናክል አለ፣ ፈተና አለ። የመንግስተ ሰማያት ተጓዦች ነን። መሰናክል አለ፣ ፈተና አለ። ለነዚህ መሰናክሎች ለነዚህ ፈተናዎች ማምለጫ መውጫ መንገዶች አሉ፣ ተዘጋጅተዋል። ቅናት የት ይገኛል ሲባል ከሴትና ከቄስ መጽሐፍ ነው ያለው። በአማርኛም ማምላከት በአማርኛ መጽሐፍ ነው ያለው። መጽሐፍ ያለ እኔ አይደለሁም ያለው። ከሴትና ከቄስ ቅናት ጠፍቶ አያውቅም። ከባድ ተው፣ እናንተም ተው፣ እኛም እንተዋለን። የእውነቴን ነው። እናንተም ተው። አዎ፣ በጣም የሴትን ቅናት መዳኘት አስቸጋሪ ነው። የቄስንም እንደዛው። አሁን ቄሱ ፊት ዳችሁ የኔታ አቤት እንዲሁ ጥሩ ንስሐ አባት እስኪ ጠቁሙኝ። ይህ ከፍተኛ የሆነ በሽታ እያበቀላችሁ ነው እናንተ ሰው። አይ እሶ ይሁኑኝ ነው የሚባለው እንጂ እንደዚህ አይባልም። ወይም ደግሞ ቄስ ገሌ ንስሐ አባት ላደርጋቸው ነበር ማለት ምን ማለት ነው?
ጥሩ ናቸው። ምክንያቱም የሆነ ቀን ሲያስተምሩ ሰማዋቸው፣ የሆነ ቀን በጣም ጥሩ አባት ናቸው እንደዚህ ስትሉ ምን ይጨምርበታል? እሱ ነው። ግን ብዙ ጊዜ የሆነ ነገር ይጨምርበታል ማለት ነው። የዚያ ሰውዬ ንስሐ ልጅ እንዳትሆን እኮ ነው እንደዛ የሚለው ማለት ነው። አሁን የሴቶችን አላውቀውም። ዝም ብሎ መጽሐፉ ሴቶች ይቀናሉ ነው ያለ እንጂ እንዴት እንደምትሉ አላውቅም። የሴቱኝም አላውቅም፣ ሴት ጋርም አልኖርኩም። ግን ብቻ ግን ትቀናላችሁ።